ሀብቶቻችን ከስጋት ምንጭነት ወደ ሀብት ምንጭነት መቀየር ግዴታችን ነው። እኛ ብዙ ሀብት አለ። ነገር ግን ሀብት ላይ ሆነን የድህነት ተምሳሌት የተመጽዋችነት ተምሳሌት የሆነበት ምክንያት ሀብታችንን ገለጥ አድርገን ማየትና መጠበቅ ባለመቻላችን ስለሆነ ዛሬ ላይ ሀብታችን ገለጥ አድርገን እንድናይ ከተረጅነት ወጥተን ወደ ረጅነት እንድንቀየር ለሁሉም ሀብቶች ምንጭና በኩር የሆነው መሬትን በአግባቡ መጠበቅ ወሳኝ መሆኑን ክቡር ጠቅላይ ሚኒስትራችን ኢትዮጵያን እናልብሳት ብለው የጀመሩት የአረንጓዴ አሻራ የመጀመሪያው መሬትን በጠበቅናትና በተንከባከብናት ልክ መልሳኝ ለኛም የምትሰጥና ሀብታም የምታደርግ በመሆኗ ሁላችንም ስለ አካባቢ ጥበቃ፣ ስለ አረንጓዴ አሻራ፣ ስለ በጋ ተፋሰስ ቀዳሚ ተግባር አድርገን እንድንመራው ባለቤት እንድንሆን ባለፉት 7 ዓመታት የተሰሩ ስራዎች የኢትዮጵያን ብልጽግና ከራስ አልፈን ለአፍሪካ ከአፍሪካ አልፎ ለዓለም ምሳሌ የሆነ ተግባር እየፈጸምን በክቡር ጠቅላይ ሚኒስትራችን መሪነት በተጨባጭ የኮፕ 32 ዝግጅት ጭምር እንድንወስድ እንድናዘጋጅ በተግባራችን የመጣል ውጤት ስለሆነ ባለፉት ጊዜያት ተክታችሁ ሰርታችሁ አካባቢ ለመቀየር ባደረጋችሁ ጥረት ለተመዘገበው ውጤት በተለይ በግብርናው እየታየ ያለው ምርታማነት እጅግ በጣም ከፍተኛ አስተዋጽኦ ላበረከታችሁ ለግብርናው ሴክተር አመራሮችና ባለሙያዎች ታላቅ ምስጋናና አድናቆት አቀርብላችኋለሁ። እጅግ በጣም አመሰግናችኋለሁ። የአፈርና ውሃ ጥበቃ ስራ ከምንም በላይ ትጋትና ጽናትን ይጠይቃል። ተራራዎቻችንን ካላለማን ካልጠበቅን ዛሬ መኖር ቀርቶ ነገ ለልጆቻችን የምናወርሰው ነገር የሌለን ድህነትን ነው የምናወርሰው። በአግባቡ ከጠበቅንና ከተንከባከብን እኛም በተሻለ ኑሮ ኖረን ለልጆቻችን የተሻለ ነገር ነው የምናወርሰው። ማንም ቤተሰብ ማንም ግለሰብ ለራሱ ሀብትን ለልጆችን ደግሞ ብልጽግናን ለማውረስ ይመኛል ይፈልጋል እንጂ ድህነትን ሊያወርስ ይፈልግ የለም። ብልጽግናን ለማውረስ የመጀመሪያው ተግባር መሬታችንን መንከባከብ ነው። ያለን ሀብት መሬት ነው። የመሬት እንክብካቤያችን ሳይንሳዊ በሆነ መንገድ በተለይ የአፈርና ውሃ ጥበቃ ስራዎቻችን ጥናት ላይ በተመሰረተ መንገድ በመስራት ብልጽግናችንን ልናረጋግጥ ይገባናል። ከዚህ በፊት የተሰሩ በርካታ ስራዎች ለዓለም ቀርቦ በዓለም የተመዘገቡ ሰፋፊ ስራዎች ያሉበት አካባቢ ከመሆኑም በተለየ ዘንድሮ እስካሁን ድረስ በተፋሰስ ልማት ከተሰራ በኋላ የስነ አካላዊ ስራ ተከትሎ የሚሰራ ከመሆኑ ጋር ተያይዞ የሰራናቸው ስራዎች ምን ያህል ኢኮኖሚያዊ ፋይዳ አላቸው፣ ምን ያህል ኢኮኖሚያዊ ጠቀሜታ ፈጥሯል የሚለውንም በጋራ ለማየት እንዲያስችለን ነው። ኢኮኖሚያዊ ፋይዳው ሊለካ የሚችለው በእያንዳንዱ የተፋሰስ ልማት ፊዚካል ስራዎች ውጤታማ መሆን በሚያስችል ደረጃ የስነ አካላዊ ስራዎችን ሰርተን ስናበቃ ነው። በዚህም ምክንያት በአጠቃላይ እስካሁን ድረስ በ6 ዓመታት ተከታታይ 6 ዓመታት ውስጥ ከ164,000 በላይ ዜጎቻችን በለሙ ተፋሰሶች ላይ የስራ ዕድል የተፈጠረላቸው በግብርናው ዘርፍ ላይ በተለያዩ ፓኬጆች ወደ ስራ ገብቶ ኑሯቸውን ለማሻሻል በአገር ኢኮኖሚ ላይ ሚና እንዲኖራቸው የተደረገበትና እዚሁም ዞን ላይ የዚህ ድርሻ ከፍተኛ መሆኑን ለማብሰርም ለማሳወቅም ነው። በእኛ ክልል እጅግ በጣም በርካታ የተፈጥሮ ጸጋ ያለው ክልል በተለይ የግብርና ስነ ምህዳሩ ለሁሉም የሚመች
ከደጋ ውርጭ እስከ ቆላ ድረስ ሁሉም የአየር ንብረት ያለው ክልል ነው። ነገር ግን የምርታማነት ሁኔታ ስንመለከት በእጅጉ ካለን ጸጋ አኳያ እየተጠቀምን አይደለንም። ምርታማነት የቀነሰበትን ዋና ምክንያት እኛ በገዛ እጃችን ለም ደን የለበሰውንና ምርታማ የሆነውን መሬት በማራቆት በማበላሸት ከሀብት ምንጭነት ወደ ስጋት ምንጭነት ቀይረነዋል። አሁን ይሄን የታሪክ ጥፋት እናስመዝግብ ነው። ተራራዎቻችን ዝናብ በዘነበ ቁጥር የጎርፍና የናዳ ምክንያት ሊሆኑ አይገቡም። ወንዞቻችን ደራሽ ውሃና ጎርፍ እያመጡ የሚያጥለቀልቁ ምርታማ መሬት እየሸረሸሩ የሚወስዱ መሆን የለባቸውም። ይህ የሆነው ደግሞ አሁን በቅርቡ ነው የሆነው እንጂ ጥንት አያቶቻችን በደን ሽፋን የለማ ጫካ ነበር ያስረክቡልን። እኛንን መንጥረን አቃጥለን የጨረስነው።